ቲንክ ኤንድ ግሮው ሪች የሚለው መጽሐፍ ላይ ናፖሊዮን ሂል ሲናገር እንደዚህ ይላል፣ ስኬት ተኮር ለሆኑ እንጂ ስኬት የሚመጣው ስኬት ተኮር ላልሆኑ ስኬት አይመጣም። ምክንያቱም እናንተ የምትሰሩትን ነገር በዛ በኩል ይሳካልኛል ብላችሁ አይኖቻችሁን በደንብ ከፍታችሁ እያያችሁት ነው ወይስ ደግሞ ዝም ብሎ ሰው ስለሰራ ነው እየሰራችሁ ያላችሁት? እምኑ ፎከስ ያደረጋችሁ ስኬታችሁ ላይ ከሆነ ያን ነገር አለማግኘት አትችሉም። የሚገርማችሁ ይህ መጽሐፍ ላይ የተጠቀሰ ነገር አለ። ዝና፣ ገንዘብ፣ የተለያዩ ነገሮችን ማሳካት ትችላለህ፣ ነገር ግን አለ አስበህ ነው ሀብታም ወይም አስበህ ነው ያንን ነገር መሆን የምትችለው። ስለዚህ ይህንን መጽሐፍ እንድታነቡ ሪኮመንድ አደርጋቸዋለሁ። ይህ መጽሐፍ ላይ ብዙ የተለያዩ ሂስትሪዎች ተጠቅሰዋል። የሚገርማችሁ ከዛ ሂስትሪ መካከል የሰው ልጅ አይሆንም በሚሉ ጊዜ ይሆናል ብለው በዛ ነገር ራሳቸውን አጽንተው የጠበቁ ሰዎች ያ ነገር ተሳክቶላቸው ያ ነገር ሆኖላቸው ያንን ነገር በእጆቻቸው ጨብጠዋል። ነገር ግን አሁን ከትልቁና ከዋነኛው ነገር ስንነሳ ይሄ ነገር ሰዎች ስኬትን ትኩረት አድርገው እየሰሩበት ነው ወይስ ያንን ነገር ለመኖር ብቻ እየተጠቀሙ ያሉት? ትኩረታችሁ ያለው ስኬታችሁ ላይ ከሆነ እመኑኝ በአሁኑ ድቀታችሁ በጭራሽ ወደኋላ ትመለሱ። እናንተ እያያችሁ ያላችሁት መሸጡና ለመሸጡን ብቻ ሳይሆን ስኬታችሁን ጨምር ነው። ስለዚህ ሰክሰስ ደግሞ የእይታ ጉዳይ ይፈልጋል። ዛሬ የምታዩትን ስኬት ነው ነገ የምትይዙት። ምክንያቱም ስኬታችሁን ብቻ እየፈለጋችሁና ፎከሳችሁ በሙሉ ያለው ስኬታችሁ ላይ ሲሆን ዛሬ ስትወድቁ ከወደቃችሁት ነገር መማር እንጂ ከወደቃችሁበት ነገር እዛው አትቀሩ። እዚህ የሚባል ነገር አለ። ታላላቅ ስኬቶች የታላላቅ ውድቀቶች መጀመሪያዎች ናቸው። ትናንትና ወደቀ ማለት ነገ አይሳካልን ማለት ነው። የነገ ሰክሰስ በሙሉ የሚለካው ዛሬ እንዴት እየወደቅ ነው፣ ዛሬ እንዴት እየሞከርክ ነው፣ ዛሬ እንዴት እየተፈራገጥክ ነው፣ ዛሬስ እንዴት እየሰራ ነው። ያ ነገር በሙሉ ተደምሮ ነው ያንተ የነገ ስኬት በጣም የሚያምርና በጣም የሚደምቅ ሆኖ ሊወጣ የሚችለው። ትኩረታችሁ ያለበት ነገር የእናንተ ስኬት መጀመሪያ። ለምሳሌ ብዙ ሰው ህልም የለውም ግን ህልም አለኝ ይላል። ቢሆንልኝ ቢሳካልኝ ብሎ ሊጠቅሳቸው የሚችለው 10 እና 5 ነገር ነው። ናፖሊዮን ሂል እንደሚናገረው ብዙ ታላላቅ ስኬቶች እና ብዙ ሰክሰስ ያመጡ ሰዎች አንድ ነገር ላይ ፎከስ አድርገው በመስራት ብቻ ነው። እስቲ እንመልከታቸው። 10፣ 7፣ 8 ነገር ይዘው የሮጡ ያሉ ሰዎች ተሳክቶላቸዋል ወይስ አልተሳካላቸው? ወይስ ከነሱ መካከል የተሳካላቸው ስንት ሰዎች ናቸው? በደንብ እንደምንመለከተው በየትኛው መጽሐፍ ላይ በየትኛው ቪዲዮ ላይ በምንመለከተው የሰዎችን ህይወት ስናያቸው በሙሉ ሁሉም ሰዎች የተሳካላቸው የሆኑ ሰዎች በሙሉ ስኬታቸው የመጣው አንዱን ነገር ፎከስ አድርገው እዛ ነገር ላይ በመቆየት ነው። እንዲህ የሚባል አባባል አለ፣ ንግድ ነጋዴውን ያውቀዋል። ይህ ማለት ስራችሁ እናንተን ያውቃቸዋል ማለት ነው። አትሸውዱትም። እዛ ስራ ላይ እንዲህ ቢሆን ብላችሁ አስባችሁ በዛ ነገር ይሳካልኛል ማለት አይደለም። ፎከስ አድርጋችሁበታል ወይስ አላደረጋችሁበትም? በዛ ነገር እያያችሁ ነው እያያችሁ አይደለም። አንድ እውነት ነው የምነግራችሁ፣ ስኬት ተኮር ለሆኑ ሰዎች ስኬት አለመምጣት አይችልም። የእናንተ ስኬትን መፈለግ ያለባችሁ የቱ ጋ ነው? ምን ጋ ነው? ይህንን ለእናንተ ተዋሉ። ምክንያቱም የእናንተን ስኬትን ያልመርጠላችሁ። በብዛት ሞቲቬት የሚያደርጉ ሰዎች እንደዚህ ይላሉ፣ አንድ ነገር ይበቃኛል አትበል፣ 2፣ 3፣ 4 ስራዎችን ደራርበ ያዝ። አይኑ ገንዘብ ብዙ ያመጣል። ምን ያደርጋል? ይህንን አመት ጥሩ ገንዘብ መጥቶ ሰዎች ወይም ክላይንት በአንተ ሳይደሰት፣ ክላይንት በአንተ ሳይኮራብህ፣ የአንተ ክላይንት በአንተ ተርስት ሳያደርግ 5ቱን ስራ መስራት አቅቶ አንዱን ነገር ግን ፎከስ አድርገህ በአንዱ ለውጥ ስታመጣ የማትፈለግበት ስፍራ አይኖርም፣ የማትነግስበት ሜዳ አይኖርም። ስለዚህ አሸናፊ ለመሆን መፎከር አይደለም ያለብህ፣ መስራት ነው ያለብህ። ፎከስ ስታደርግ ነው በደንብ ደግሞ እንድትሰራ አእምሮ የሚገፋፈው። ምን ላይ ነው ፎከስ ያደረግከው? ያንን ነገር ላንተ ተዋለሁ። ይህንም ቪዲዮ በደንብ ስትመለከት አንድ ነገር ይዘህ እንድትወጣ ነው የምፈልገው። ስኬት ትኩረት ካላደረግበት ስኬትን መቼም አታመጣም።